እንግዲህ አምረው ደምቀው በአዲስ ቪዲዮ ተመጥተዋል ማለት ነው። በነገራችን ላይ ይሄ ፎቶ ለመጀመሪያ ካልተቀደምኩ እኔ ነኝ ቪዲዮ ምሰራበት ማለት ነው። ፖስት እንዳደረጉት ኮሚኒቲ ላይ አየር ላይ ነው ቪዲዮ ሰራው። ሰላም ጤና ስጥልኝ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። የፉዬ ገላ ቤተሰቦች እንግዲህ ብሩኬና ሀይሚ ማነው ስማቸው? የማዝ የብሩኬን እናት ኡሹዬን በጣም በቃ እሙሽ ነው ውሽዬ ነው ብቻ ስማቸው አያዝልኝም። የብሩኬ እናት ስለምል አምረው ደንቀው የብሩኬ ወንድምም መጥተዋል በአዲስ ቪዲዮ። በነገራችን ላይ አዲስ አመት ነው የመሰሉት። ይሄ ነገር ግን አዝማሚያው እኔ አላማረኝም። በእርግጠኝነት የሆነ ነገር ግን ጠርጥሩ፣ ቤተሰብ የሆነ ነገር ጠርጥሩ። እልል የምትሉበት ሰዓት ላይ ደርሷል። የሆነ ሽምግልና ሊላክ ነው የሚል ጭምጭምታዎች ሰምተናል። በእርግጠኝነት ሲጀመርም ከአዲስ አበባ አልተመለሱም። እስካሁን ድረስ ቡታጀራ ናቸው። የነ ቶፊቅ ጓደኛ ደግሞ ቶፊቅ ነው የነ ብሩኬ ጓደኛ እንትን አርጓል፣ ፕሮሚስ አርጓል። ወይም ለሰርጉ ይሁን ምን ይመጡ አስበው ባናቅም፣ ግን እነሱም ሽምግልና ያለው ጠርጥሩ። ግን ቤተሰብ የምሬ ነው። እንደዚህ አምረው ምናምን እነሱ አዲስ አበባ ቆይተው ሲሄዱ ወደዛ ሳምንት ወይ 15 ቀን ወዲያው ነው የሚመለሱት። ግን አሁን ቆዩ። ኤኒሃው ግን ሳሞሉ አግቢን ውለጂ ምናምን የሚለው ነገር ራሱ እኔ አላማረኝም። የሆነ አዲስ ነገር አለ። ብቻ አረብ ሀገር ያላችሁ የብሩኬና የሀይሚ አድናቂ የጨረቃ ፋሚሊ ሳትገቡ ሰርጉን አያረግም። በእርግጠኝነት ብሩኬ እናንተ የሌላችሁበት ካረገ በጣም ነው የምናደደው። ምክንያቱም ፊትለፊት የምትጋተቱ ፊትለፊት የምትከራከሩላት ፊትለፊት የምትቆሙላቸው የሆናችሁ ልጆች ስለሆናችሁ ይገባችኋል። የምር ማለት ነው። በእናንተም ነው እዚህም የደረሱት። እነሱ ጥረትም ቢኖራቸው ጎበዝም ቢሆኑ የእናንተ ፑሽ ማድረግ ነው እዚህ ያደረሳቸው። እና በእርግጠኝነት ሰርግ አይሆንም ብዬ ተስፋ አደርጋለሁ። ግን አላማረኝም። የሆነ ነገር ግን እንዲህ ነው የጠረጠርኩት ማለት ነው። እና በነገራችን ላይ እዛ ሆኖ ቪዲዮ ቢሰሩ ይሻላል። የምር ቡታጀራ ሲሆኑ ሰላም ነው። እገሌ የለ እንትና መጣች፣ የለ አብሳላት መጣች፣ እንትና መጣች፣ ልጅ አለኝ ገለመን የለም። በቃ በሰላም ነው ቪዲዮ እየሰሩ ያሉት። አሁን ቡታጀራ ከሄዱ ተጣልተው ያውቁም። አንዴ ነፂ ነው ማለት እሱ እንትን ያለ ሰሞን ነው እንጂ አንድ ተጣሉ። ልጆቹ ሰላም ነው። ስለዚህ ይሄ አዲስ ዩቲዩበር ዩቲዩብ ለመክፈትና አዲስ ዩቲዩብ ክሬት ለማድረግ እነሱን እያጣሉ እነሱ መፈመስ። በነገራችን ላይ ብሩኬና ሀይሚ ላይ ነው አልፈርድም። ኢትዮጵያ ውስጥ ማለት ነው ፌመስ የሆኑ ልጆችን ጋ ሆናችሁ እንኳን ቪዲዮ ልትሰሩ ቀርቶ ፎቶ ለመነሳት አይፈልጓችሁ። እንዴት እንደሚጸየፏችሁ እኔ ብሩኬና ሀይሚ ከነሱ ጋር እንትን ባልልም፣ ግን በቃ ሰው አክባሪ ናቸው። ቪዲዮ እንስራ የሚሆን ምንም ካላችሁ እምቢ አይሉም፣ እሺ የሚሉ ልጆች ናቸው። ያውነ አሉ እንጂ እንዲህ የሚበጣጠሱ የሆነ ፍምስና ገነት እንደ መግባት የሚያደርጉት ማለት ነው። ወይም ደግሞ እንዴት ነው በቃ ዩቲዩብ እንትን ስላላቸው ራሳቸውን ትልቅ የሆነ እንትን የሚያደርጉ አሉ። እና እነሱ እንደዚህ አይደሉም። እና በጣም ሰው አክባሪ ናቸው። ዩቲዩብ ማንም ሰው ራሱ ዩቲዩብና አበረታታኝ እነሱ ራሱ ክፈቱ። እኔ ቲክታክ ላይ ብዙ ቲክታከሮችን ጌም ሲጫወቱ ለምን ዩቲዩብ አከፍቱ የሚሉ ልጆች ናቸው አሉ። መቀኞች ለፎቶ እንኳን ማለት ነው የሚቃጠሉ። እና በጣም ስማርት ናቸው። ከማንም ሰው ጋር ራሱ ባይሆኑ ከማንም ሰው ጋር ራሱ ቪዲዮ ባይሰሩ እነሱ ቪዲዮቻቸው ይታያል። በአሁን ሰዓት ላይ አሪፍ እይታ ስላላቸው። ግን አሁን የሆነ አዳዲስ አይዲያ ተጣላን እንደዚህ ሆነን ሲሉ ሞር ይታያል ቪዲዮ ማለት ነው እንጂ ኖርማሊ ሁሌ ፍቅር ቢሰሩ ቪዲዮ እነዚህ ቤት ውስጥ የቀን በቀን ውሏቸውን ቀርጸው ቢለቁሉ እኔም አላይም እናንተ ማታዩ። ምክንያቱም ሰው ይሰለችዋል። ስደት ዓለም ያለው ሰው የሚያዝናና ነገር ስለሚፈልግ ነው።